ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዛሬ ይሆናሉ ያልናቸውን ሁለት አጫጭር መረጃዎች ይዘን ወደ እናንተ ቀርበናል። እነዚህም የትም ያልሰማችኋቸውን መረጃዎች ለማዳመጥ በቅድሚያ ሰብስክራይብ እንድታደርጉም በአክብሮት ጋብዘናችኋል። ከወደዳችሁም ደግሞ ላይክ እንድታደርጉም በክብር ጋብዘናችኋል። መልካም ጊዜ። በኢትዮጵያ በተለያዩ አካባቢዎች የሚገደሉ ከፍተኛ የመንግስት ባለስልጣናት ቁጥር ማሻቀቡ ተነገረ። በኢትዮጵያ በተለያዩ አካባቢዎች የሚገደሉ ከፍተኛ የመንግስት ባለስልጣናት ቁጥር እንዳሻቀበ አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ ወይም በምህጻረ ቃሉ ኤሲሊድ አስታውቋል። ተቋሙ የ2024 ዓመታዊ ዘገባው ላይ በአፍሪካ አህጉር የተገንጣይና ብሔር ተኮር ኃይሎች እንቅስቃሴ የትጥቅ ትግል መውለዱን በመጥቀስ ይህም ለባለስልጣናት ግድያ መጨመር የራሱን አስተዋጽኦ እንዳደረገ አመልክቷል። የኢትዮጵያን ነባራዊ ሁኔታ የተነተነው ይህ ተቋም በ2024 የባለስልጣናት ግድያ እንዳሻቀበ በመናገር 61 ጥቃቶች በባለስልጣናቱ ላይ መድረሱን ገልጿል። ካለፈው የ2023 አጠቃላይ ሁኔታ አንጻር ሲመዘን በ85 በመቶ ጥቃቱ እንደጨመረ ዘገባው ያብራራል። በአማራ ክልል 36 ያህል ጥቃቶች፣ በኦሮሚያ ደግሞ 12 ጥቃቶች የተፈጸሙ ሲሆን በሁለቱም ክልሎች ያለው አጠቃላይ ነባራዊ ሁኔታ በእጅጉ አስከፊ ነው ብሏል። ኤሲሊድ በአማራ የፋኖ ታጣቂዎችና በኦሮሚያ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ደግሞ ኦነግ ሸኔ የሚለው አካል እንዲሁም በገጠር ከተሞች የሚንቀሳቀሱና አባቶርቤ በመባል የሚታወቁ ታጣቂዎች እነዚሁ ጥቃቶችን እንዲደርሱ ምክንያት መሆናቸውን አስረድቷል። ለአብነት ያህል 27 በኦሮሚያ ክልል የሚገኙ ባለስልጣናት መገደላቸውን ይህ ተቋም ጠቅሶ የጥቃቱ አፈጻጸም በባለስልጣናቱ መኖሪያ ቤት አቅራቢያ የሚከወን ስለመሆኑ ነው ያተተው። ጥቃቶቹ በይፋ ከላይ ለተጠቀሱት ኃይሎች ሳይሆን ማንነታቸው በውል ላልተለዩ ወገኖች ኃላፊነት እንዲወስዱ እንደሚደረግ ዘገባው ገልጿል። ኤሲሊድ በዓለም አቀፍ ደረጃ በግጭቶችና የአመፅ እንቅስቃሴዎች ላይ ትኩረቱን አድርጎ ምርምሮችን የሚያወጣ ተቋም ነው። ኢትዮጵያ በዓለም አቀፍ ደረጃ በርካታ ተፈናቃዮች ያሉባት ነገር ግን ትኩረት ካላገኙ አገራት መካከል የሁለተኛ ደረጃን ያዘች። ኢትዮጵያ በዓለም አቀፍ ደረጃ በርካታ የሀገር ውስጥ ተፈናቃዮች ያሉባት ነገር ግን በቂ ትኩረት ካላገኙ አገራት መካከል ሁለተኛ ደረጃ እንደያዘች የኖርዌይ የስደተኞች ካውንስል አመልከተ። የግብረ ሰናይ ድርጅቱ ባወጣው መዘርዝር መሰረት ካሜሩን የመሪነት ቦታውን ተቆናጣለች። ካሜሩን 3.4 ሚሊዮን ያህል ህዝቧ አስቸኳይ የምግብ እርዳታ ሲያስፈልገው ከ1.1 ሚሊዮን በላይ የሚሆኑ ዜጎቿ የሀገር ውስጥ ተፈናቃይ እንደሆኑ ተቋሙ ገልጿል። በሁለተኛ ደረጃ ኢትዮጵያ ስትከተል በፈረንጆቹ 24 መጨረሻ የሀገር ውስጥ ተፈናቃዮች ብዛት 2.3 ሚሊዮን በላይ መሆኑን ጠቅሷል። 21.4 ሚሊዮን ያህሉ ህዝብ ደግሞ አስቸኳይ የሰብአዊ እርዳታ ይፈልጋል ተብሏል። ሌሎች 8 ሀገራት ደረጃ የወጣላቸው ሲሆን የመጨረሻውን ደረጃ የያዘችው ሶማሊያ ናት። የየሀገራቱ ተፈናቃይ ዜጎች በዓለም አቀፍ መገናኛ ብዙሃንና በእጅ ተቋማት ዘንድ በቂ ትኩረት ያልተሰጣቸው በመሆኑ ሳቢያ ችግሩ ጥልቀቱን እያሰፋ እንደሚገኝ አመልክቷል። በተጨማሪም የተፈናቃዮች መጠን እየጨመረ ከመምጣቱ ሌላ የሰብአዊ እርዳታ ስራዎችን ለመስራት መቅረብ ከሚገባው የገንዘብ ድጋፍ ግማሹ ብቻ ፈሰስ እየተደረገ እንደሚገኝ የኖርዌይ ስደተኞች ካውንስል ጠቅሷል። በተለያዩ ሰው ሰራሽና ተፈጥሯዊ ምክንያቶች ሳቢያ የሚከሰተውን የዜጎች መፈናቀል ለመከላከል ሁሉም የዓለም ህዝብ በቅንጅት እንዲቆም ተቋሙ አሳስቧል። አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ።